ዛሬ እስቴ ኢዚ ፕላስ ሆቴል ነኝ። በዚህ ከእንጦጦ በዚህ ከጉለሌ ቦታኒካል ጋርደን በሚነፍሰው ንጹህ አየር ታጅቦ ምቹ፣ ጽዱ፣ ቀልጣፋ አገልግሎት እንዲሁም ከበር ጀምሮ ፈገግታ በተሞላበት አቀባበል የሚያስተናግደው ሆቴል መተናል። ሰላም የዋይዝ አድቫይዘር ቤተሰቦች፣ አስደሳች ነኝ። አሁን ያለሁት እስቴ ኢዚ ፕላስ ሆቴል ሎቢ ላይ ነው። ሩሜን ሊያዝና ያላቸውን ሰርቪሶች በሙሉ አስጎበኛችኋለሁ። አብራችን ቆዩ። ለእረፍት ቀለል ላለ ህይወት ቦታ ቀይሮና ፎከስ አድርጎ ለመስራት የሚመች ቦታ ነው። እናንተም እንደኔ ዘና እያላችሁ መስራት ስትፈልጉ ወይም የተለያዩ ፕሮግራሞች ሲኖራችሁ የግድ ኮንሲደር ልታደርጉት የሚገባ ቤት ነው። ለምን የሚለውን እየዞርኩኝ በደንብ አሳያችኋለሁ። ለኔ ቅዳሜና እሁድ ማለት ምንም አለመስራት ማለት ላይሆን ይችላል። በተለየ መንገድ መስራትና ራስን ማደስ ግን ግዴታ ነው። ላፕቶፔን፣ ኖትቡኬን፣ ለስራ የምፈልጋቸውን ነገሮች በሙሉ ይዤ ነው የመጣሁት። ተከተሉኝ፣ ወደ ክፍሌ እንግባ። ስራ ከመጀመሪያ በፊት እኔ ያረፍኩበትን ስታንዳርድ ሩም ታይፕ ላስጎብኛችሁ። ከሁሉም ነገር መጀመሪያ ቀልቤን የገዛው የክፍሉ ጽዳትና ኢንተሪየር ነው። ከዛ ደግሞ በባልከኒው ያለው ማውንቴን ቪው፣ ኦ ማይ ጋድ። ከዛ ወደ መስሪያ ቴብሉ ስመለስ ደግሞ ዋው! አሁን ተነስቼ ትንሽ ልንቀሳቀስ ነው። በዛውም ሌላ የመኝታ ክፍሎችን አሳያችኋለሁ። እንሂድ። እስቴ ኢዚ ፕላስ ሆቴል ለማረፍ ካሰባችሁ እንደየፍላጎታችሁ የተለያዩ ሩም ታይፖች አላቸው። ቀለል ያለ የእረፍት ጊዜ ለማሳለፍ፣ ወደ አዲስ አበባ ለስራ ስትጓዙ፣ የተለያዩ የኮርፖሬት ኢቨንቶችን ስታዘጋጁ፣ ሰርግ፣ ምርቃትና የተለያዩ ዝግጅቶችን ስታዘጋጁ ለሁሉም አይነት እንግዶች የሚሆኑ የተለያዩ የመኝታ ክፍሎች አላቸው። ኑ እየዞርን ላስጎብኛችሁ። እንግዲህ የሆቴሉን የተለያዩ ሩም ታይፖች የምታስጎበኘን የሆቴሉ ሴልስ ኤንድ ማርኬቲንግ ማኔጀር ፍቅርተን አግኝቻለሁ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ይሄ ስዊት ሩማችን ይባላል። እንግዲህ ሳሎን እና መኝታ ያለው ክፍል ነው ማለት ነው። ይሄኛው ሳሎኑ ፓርቱ ነው። እንደምታዩ ያው ሶፋዎችም ኪችን ካቢኔትም እንደዚሁ የተለያዩ ይሄኛው ዳይኒንጉ ነው። የተለያዩ ነገሮችን የምናገኝበት ነው ማለት ነው። ከዛ በተጨማሪ እዚህ ጋር ስንሄድ እነዚህ ኪችን ካቢኔቶቹ ናቸው። ቀለል ያለ ነገር መጠቀም ማሟሟቅ ሲፈልጉ እንግዶቻችን የሚጠቀሙበት ነው። ኢንክሉዲንግ ይሄኛው ሚኒ ባር አለ። ሚኒ ባሮቹ ላይ የተለያዩ መጠጦች አሉ ማለት ነው። እነዚህ ነገሮች የምንጠቀምበት ነው። በተጨማሪ እዚህ ጋር ካቦርዶ አለ። እዚህ ውስጥ የተለያዩ ነገሮች አሉ። ይሄኛው ስቲመር ነው። ካውያ የማይፈልጉ ልብሶች በስቲም የሚተኮሱበት ነው። ሴፍቲ ቦክስ ነው።
እንደዚሁም ደግሞ ኤክስትራ ብላንኬት ነው። ሃንገሮች አሉን። አይረን እና አይረን ቦርድ አለ። እነዚህ ደግሞ ጋውኖች ናቸው ማለት ነው። ለሁለቱም የሚሆን ነው። ሶ ሙሉ የሆነ ከነ ኤክስትራ ብላንኬቱ ጀምሮ ሙሉ የሆኑ ነገሮችን የምናገኝበት ነው ማለት ነው። ከዛ ይሄኛው ደግሞ ባልኮኒ አለው ሳሎኑ ላይም፣ እንደዚሁም ደግሞ መኝታ ክፍሎቹ ላይም ባልኮኒዎች አሏቸው። እንደዚህ ስናይ ያው ማውንቴን ቪው በዚህኛው በኩል እናገኛለን ማለት ነው። ሙሉ ከተማውን ሲቲውንም ማውንቴን ቪውንም በደንብ የምናገኝበት ቦታ ነው ማለት ነው። እዚህ መኖር ይቻላል በደንብ። እዚህ ጋር ማብሰል የሚፈልጉ ሰዎች ላይክ ፍሮም ስክራች ማብሰል ይችላሉ። ላይክ ሽንኩርት ከመላጥ ጀምሮ ከመጀመሪያው ወይስ የማሟቅ ነገር ብቻ ነው? በብዛት ማሟሟቅ ነው የሚኖረው። ማሟሟቅ ነገሮችን እንደገና ህፃን ልጅ ይዘው የሚመጡ ሰዎች ደግሞ ትንንሽ ነገሮች እንደዚህ በብዛት ሽታ የሌላቸው ነገሮች እነሱ ነገሮች ማሟሟቅ መስራት ይችላሉ ማለት ነው። ወደዚህኛው ስንገባ መኝታ ክፍላችን ነው የምንገባው። እንደምታዩ በጣም ቆንጆ የሆነ ፈርሽ የሆነ መኝታ አለን። በዚህኛው በኩል ደግሞ ጃኩዚ አለን። ባዝሩሙ ጃኩዚ ነው። ሙሉ አሚኒቲዎች ናቸው ያሏቸው። ያው ሳሙና፣ ሻምፖ፣ ኮንዲሽነር እነዚህ ነገሮች እንዳለ የተሟሉ ናቸው። እዛች ከባዝ ታወሎችም አሉ። ከስኬል ጀምሮ ሙሉ ሩሞቻችን ላይ ስኬሎች አሉ። እንደገና ደግሞ ቴሌፎንም እዚህ ይፈለጋል። ሄር ድራየር ኤቭሪቲንግ የተሟላበት ነው ያለው ማለት ነው። እንደምታዩ ስታንዳርዱን የጠበቀ ቆንጆ የሆነ ባዝሩም ከጃኩዚው ጋር ነው ያለን። ኦኬ ሶ ይሄኛውን የስዊት ሩምን በብዛት የሚጠቀሙት ምን አይነት እንግዶች ናቸው? በብዛት ለዊዲንግ በጣም ነው የሚጠቀሙት። ከዛ በተረፈ ደግሞ ሎንግ ተርም የሚቆዩ ዲያስፖራዎች በደንብ ነው የሚጠቀሙበት ማለት ነው። እንደ ሃኒሙንም የሚጠቀሙ ብዙ እንግዶች ናቸው ያሉት እና ሎንግ ስታይ ነው በብዛት ደግሞ የሚጠቀሙበት እንግዶች ያሉት። ኦኬ እንደኔ አይነት ብቻውን የሚመጣ ሰው ወደ ስታንዳርድ ነው ይሮጣል። ሌላ በተጨማሪ ያው በተለምዶ ሌሎች ቤቶች ላይ ያሉ እንደዚህ በር ላይ የሚንጠለጠል ነገር ምናምን የለንም እና እዚች ጋር ቁጭ ብለሽ ዶንት ዲስተርብ ሩምሽ ላይ ማንም ዲስተርብ እንዳያደርግሽ ስትፈልጊ ጀስት እዚች ጋር ነው ፕረስ የምናደርገው። ሩምሽ እንዲጸዳም ስትፈልጊ ደግሞ ክሊን አፕ የምትላለች እዚች ጋር ፕረስ ማድረግ ብቻ ነው ማለት ነው። ዶንት ዲስተርብ የሚለውን ነገር እዚህ ጋር ፕረስ ስታደርጊው ማንም ሰው መጥቶ ደውልም ቢጫን ምንም ቢል አይሰራው ማለት ነው። ኦኬ ስለዚህ ያው ሴፍ ያደርገናል። መነሳት አይጠበቅብሽም ማለት ነው። እኔ ሩሜ ላይ የሚንጠለጠል ነገር እየፈለኩ ነበር። እና ሁሉም ሩሞች ላይ ተመሳሳይ ነው። እነዚህ ነገሮች አሉት። ማኑዋል የሚባል ነገር የለም። አሪፍ። ስለዚህ አሁን ቀጣይ ደግሞ ሌሎች ሩሞችን ላሳይሽ። ኤኒቲንግ እዚህ ሩም ላይ ማወቅ ብትፈልጋቸው ነገሮች ካሉ ኦኬ እሺ። አሁን ያሳየሽኝ ሳይን አይ ቲንክ ሁሉም ሩም ላይ ነው አይደለ? ኦኬ እኔ ሩም ላይ አላስተዋልኩትም። እናያቸዋለን። እዚህ ጋር እንዳለ ዲስፕሌይ ያደርጋል ማለት ነው። እቺኛዋ ቼኪን የምትለው አለች። ኦልሬዲ ሩም እንዳለሽ ነው። ላይቷ ኦን እስከሆነች ድረስ ቼኪን ነው የሚለው ማለት ነው። ቅድም ያሳየሁሽ እነዚህ ነገሮችን በሙሉ እዛ ጋር ፕረስ ስታደርጊያቸው እዚህ ጋር ዲስፕሌይ ያደርጋሉ። ስለዚህ ዶንት ዲስተርብ ሚ ስል ዶንት ዲስተርብ ይበራል። ከዛ ሜካፕ ማይሮም ሲሆን ደግሞ እዚህ ጋር ይበራል ማለት ነው። ስለዚህ ዶንት ዲስተርብ ከተናካች ኖ ዋን ዲስተርብ አያደርግሽም ማለት ነው። ኦኬ ሶ ወደ ቀጣዮቹ ሩሞች መሄድ እንችላለን። ያ እንችላለን። አሁን ደግሞ ዴሉክስ ሩማችን ነው ማሳየሽ። ይሄኛው ዴሉክስ ሩማችን ከሌሎቹ ከስታንዳርድ ሩሞች ሰፋ የሚለየው ሰፋ ይላል። ስለዚህ ሁለት ሰው የሆነ የተለያየ ነገር ለመስራት ቢፈልጉ ሁለት የሆነ ወንበር እና ረጅም የሆነ ቴብል ነው ያለው ማለት ነው። እንዳልኩሽ ከሌላው ትንሽ ሰፋ ይላል። እቺኛዋ ስፔስ ሰፋ ትላለች እና ሌሎች ነገሮች ግን ሁሉም አንድ አይነቶች ናቸው። ደግሞ ወደ ሶስተኛው ካሉን ከአምስት ታይፖች ሶስተኛው ወደ ሆነው ደግሞ የትዊን ሩም ነው ማሳይሽ ማለት ነው። ትዊን ሩማችን ይሄን ይመስላል። በጣም ሰፊ ነው። በጣም ነው ደግሞ የሚያምረው። በጣም ቆንጆ የሆነ ሩም ያለው ማለት ነው። ሁለት ሰዎችን አኮሞዴት ማድረግ ይችላል።
ከዛ በተረፈ ደግሞ በጣም የሚያምር ቪው አለው። በተለይ ደግሞ ማታ ላይ ቢሆን በጣም የሚገርም ቆንጆ የሆነ ቪው አለው ማለት ነው። መጀመሪያ ያየናቸው ሁለቱ ሩሞች ማውንቴን ቪው ናቸው። ወደ እንጦጦ ቪው ያደላሉ ማለት ነው። እንደምታዩ ይሄ ሩም ነው እንግዲህ ቤድ ሩሞች አሉት ማለት ሁለት ናቸው ያሉት ማለት ነው። ይሄኛው ማስተር ቤድ ሩሙ ነው። በዚህኛው ሳይድ ደግሞ የትዊን አለው ሁለት ሰው አኮሞዴት ማድረግ የሚችል ማለት ነው። ባልኮኒዎች በሁለቱም ሳይድ ባልኮኒዎች አሉት። የሁለቱም ባልኮኒዎች ሲቲ ቪውን ነው የሚያሳዩት ማለት ነው። በሁለቱም ሳይድ ሎክ ማድረግ እንችላለን። ሁለቱም በሮች አሏቸው በዚህኛውም በዛኛውም ሳይድ ላይ ሁለቱንም ሎክ ማድረግ እንችላለን። በተጨማሪ ሁለቱም የየራሳቸው ደግሞ ባትሩሞች አሏቸው። ኦኬ በጣም ቆንጆ ነው። በጣም ነው የሚያምረው። ቤታችሁ እጅግ በጣም ነው የሚያምረው። ኢንተሪየር ፊኒሺንግ ሁሉም ነገር በጣም ነው የሚያምረው። የኔንም ሩም በጣም ወድጄዋለሁኝ። እንግዲህ እስከ ነገ ድረስ እዚሁ ነው የምሆነው። በጣም ቆንጆ ነው። ፎር ሹር በቀጣይ እመጣለሁ። በጣም ቆንጆ ቤት ነው። በደስታ ነው የምንቀበለው። እናመሰግናለን። እኔም አመሰግናለሁ። እኔ እንግዲህ ብዙ ጊዜ ጠዋት ላይ የመጀመሪያ ስራዬ ሻወር መውሰድና ቁርሴን መብላት ነው። ደስ የሚለው እዚህ ሩም ኮምፕሊመንተሪ ስላለኝ ምን ልብላ የሚለው አያስጨንቀኝም። ተጣጣብኩኝና የተዘጋጀው ቁርሴን ለመብላት ወደ ሬስቶራንቱ መጣሁ። በእርግጥ ሩም ሰርቪስ አላቸው። እኔ ግን እዚሁ ሬስቶራንት መብላት ነው የፈለኩት። ከቁርስ በኋላ ያሰብኩት እስከ ምሳ ክፍሌ ገብቼ ስራዬን መስራት፣ ከዛ በኋላ ደግሞ ምሳ እየበላው በዛውም ሬስቶራንታቸው ምን እንደሚመስልና ምን አይነት ምግቦች ሰርቭ እንደሚያደርጉ አብረን እናያለን። ከምሳ በኋላ ደግሞ በጣም ሰፋፊና ለስብሰባ ምቹ የሆኑ አዳራሾች እንዳላቸው ነግረውኛል። እነሱን ደግሞ እንጎበኛለን። ምሳ ሰዓት ደርሷል። ምሳ የጾም ብፌ ነው። ዲዘርትን ጨምሮ በጣም ብዙ አይነቶች ነው ያሉት። በዛ ላይ የፈለግሽውን ማንሳት ትችያለሽ ተብያለሁ። እንግባ። ብዙ ምፈልገው አይነት ስለነበር ያላነሳውት የለም ማለት ይቻላል። ሜኑም ሰርቭ ያደርጋሉ፣ ግን እኔ የመረጥኩት የጾሙን ብፌ ነው። አላሳፈረኝም። እንዴት እንደሚጣፍጥ ልነግራችሁ አልችልም። የሬስቶራንቱ ድባብ ረጋ ያለ ነው። ቀለል ያለ የቢዝነስ ሚቲንግ ሲኖራችሁ ወይም ደግሞ የብቻችሁን ጊዜ ወይም ከጓደኞቻችሁና ቤተሰቦቻችሁ ጋር ማሳለፍ ስትፈልጉ የሚሆን ምርጥ ቦታ ነው። ሬስቶራንቱ እንዳያችሁት በጣም ሰፊ ነው። እስከ 160 እንግዶች የሚሳተፉበት ዝግጅት ሲኖራችሁ ኮንሲደር አድርጉት። በተጨማሪም 2 ባሮች አብረውታሉ። አንደኛው ቪአይፒ እንግዶች የሚስተናገዱበት ባር ነው። ብዙ ጊዜ ኳስ የሚያዩ እንግዶች ይበዙበታል።
በጣም የሚጣፍጥ ምሳ በልቻለሁ። አሁን ደግሞ በጣም ሰፋፊ የስብሰባ አዳራሾች እንዳላቸው ሰምቻለሁ። ትላንት የመኝታ ክፍሎችን ያስጎበኘችን የሆቴሉ ሴልስ ኤንድ ማርኬቲንግ ማኔጀር ፍቅርተን እንድታስጎበኘን ጠይቂያት እሷም እሺ ብላኛለች። ወደዛው እንሂድ። ሰላም ሃይ ፍቅር፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? ሰላም ነው። ድጋሚ ተገናኘና ዛሬ ተገናኘን። እንዴት ነሽ? ደህና ነኝ። እንዴት ነው አለሁልሽ። አዳርሽ? እንዴት ነበር? በጣም አሪፍ ነበረ። ቁርስ፣ ምሳ ሁሉም በጣም ተመቸሽ? ወደድሻቸው? በደንብ ነው የተንከባከቡኝ። በጣም የሚጣፍጥ ምግብ አብልተውኛል። በጣም ቆንጆ። በጣም አመሰግናለሁ። ቆንጆ ጊዜ ነበረኝ። ድጋሚ ልታስጎበኘኝ ፈቃደኛ ስለሆንሽ በጣም አመሰግናለሁ። ትላንት ሳንገላታሽ ነበረ ሩም ለሩም። ዛሬም ደግሞ ቬኗችሁን ደግሞ በደንብ እንላችሁ ይቻላል። እሺ አሁን ያለንበት 8ኛ ሩፍቶፓችን ነው። ኦኬ። እንደምታየው በጣም ሰፊና ቆንጆ የሚያምር ሚቲንግ ሆል ነው ያለን። ሚቲንግ ሆል ሳይሆን ያው ለተለያዩ ኢቨንቶች እንጠቀምበታለን። ሰርግ እንሰራበታለን። በጣም ቆንጆ የሆኑ የካምፓኒ ጋዘሪንጎች፣ የዲነር ፕሮግራም እንደዚሁም የተለያዩ ነገሮችን እንሰራበታለን ማለት ነው። አዳራሹ እስከ 450 ሰው ድረስ በደንብ ይይዛል። ሰርጎችን ምንን የሚያካተተ ማለት ነው። ስለዚህ የተለያዩ ነገሮችን እንሰራበታለን። እንዳየሹ 360 ዲግሪ ቪው አለው። የተለያዩ ቪዎች ናቸው ያሉት። በጣም የሚያምር ቪው ነው ያለው ማለት ነው እና ይሄ ከተማውን ያሳያል። ቦታኒክ ጋርደን እንደዚሁ ማውንቴኖችን፣ በዚህኛው ሳይድ እንጦጦን የተለያዩ በጣም የሚያማምሩ ቪዎች አሉት ማለት ነው። አዎ በጣም ነው የሚያምረው። እኔ ራሱ አግቢ ነው ያለኝ። ኤኒ ታይም እንድራለን እና ያው ኢንተሪየሩም በጣም ቆንጆ ነው። ላይቲንግ ሲስተሙ በጣም የሚገርም ነው ማለት ነው እና ስለዚህ ቆንጆ የሆነ እንደገና ደግሞ ለዊዲንግ የሚሆኑ ወንበሮቻችን በጣም ቆንጆ አክለሪክ የሆኑ ወንበሮች ናቸው ያሉት። እንደገና ስቴጆች ሙቨብል የሆኑ ስቴጆች ናቸው ያሉት እና ቆንጆ የተለያዩ ቫላንታይን ኢቨንቶችን የተለያዩ ኢቨንቶችን እንሰራበታለን። በቅርቡ ቫላንታይን በጣም ቆንጆ የሆነ ፉሊ ቡክድ የሆነ ፕሮግራም አዘጋጅተንበት ነበርና ሶሻል ሚዲያ ላይ ያየው ነበር እና ቆንጆ የሆኑ ኢቨንቶች እንሰራለን ማለት ነው። ኦኬ። አዎ በጣም ለእንደዚህ አይነት ኢቨንቶች በተለይ በጣም የተሰጠ እንደሆነ ያስታውቃል። ኢንጌጅመንት፣ ብራይዳል ምናምን ለሚባሉ ለሰርግ በጣም ቆንጆ አዳራሽ ነው። አክቹሊ ብራይዳል ምናምን ሲሆን ትንሽ ሰው ነው የሚሆነው። ይሄ ደግሞ ስፋቱ ሰፊ ነው በጣም ግን ያው ሰፊ ሰዎች ኖራቸው ብዙ ሰዎችን ጠርተው ብራይዳል ሻወር፣ ሌላም ሻወሮች በሰፊው እንትን ለሚሉ ሰዎች በጣም እንደሚሆን በጣም ነው የሚያስታውቀው። በጣም እጅግ በጣም ነው የሚያምረው። ወደ ታችን ሂድና ደግሞ ቡና እየጠጣን ስለ ሌሎቹ አዳራሾች ማውራት እንችላለን ማለት ነው። በጣም ደስ ይለኛል። እሺ እባክሽ። ትራዲሽናል ኮፊያችን እዚህ ነው ያለው። ኦኬ። እዚሁ ሎባችን ላይ ማለት ነው። ኦኬ። እንግዲህ እኔ ቡና ሳልጠጣ ቡና ወይም ማኪያቶ አክቹሊ ሳልጠጣ ጠዋት ራሱ ስራዬን አልጀምርም። በጣም ነው እውነት ነው። ቡናችን ደግሞ በጣም ፓወርፉል ነው። ኦ ያ ተሰራው አልኳ ፕሮዳክቲቭ ቀን እውነት ነው። እንኳን ደህና ቆየሽ። በጣም ነው የምታምሪው። የቡና አይነቶች ናቸው እነዚህ። ያ የቡና አይነቶች ናቸው። የወለጋ፣ የይርጋ ጨፌ፣ የሀረሪና እንደዚሁም እዛችሁ ጋር መጨረሻ ላይ ያለችዋ ደግሞ የቦንጋ ቡናዎች ናቸው። ቡና የምታውቂ ከሆነ በደንብ ታውቂያቸዋለሽ እና ቴስቱም አሁንም ስትቀምሹ በደንብ ታውቂዋለሽ። ኦኬ። ስብሰባ አዳራሾች አንጻር በጣም ብዙ የስብሰባ አዳራሾች እንዳላችሁ ወደ 8 የሚጠጉ አክቹሊ አንደኛውን ኦሬዲ ቬኑን አይተነዋል። ከሱኛው በተጨማሪ አክቹሊ ለስብሰባና ለተለያዩ ኢቨንቶች
ሰዎች የሚጠቀሙባቸው በጣም ሰፋፊና ብዙ ሰዎች አኮሞዴት ማድረግ የሚችሉ ቆንጆ ጥሩ ኳሊቲ ያላቸው ኢንክሉዲንግ ይሄ ከሳውንድ ሲስተም ከዋይፋይ ኔትወርክ ጋር በተያያዘ በጣም ሲወራላቸው ሰምቻለሁኝ እና እስቲ ስለነሱ ብትነግሪኝ ምን ያህል ሰዎችን አኮሞዴት ያደርጋሉ የሚለውን እንዳልኩሽ እኔ ከሰማዋቸው ነገሮች አንጻር እንዲሁም ደግሞ በተጨማሪም ደግሞ ካላቸው ኳሊቲ አንጻር በደንብ አድርገሽ ብትነግሪኝ። እሺ ያው አዳራሾቻችን ወደ 7 አዳራሾች ናቸው። ከ15 በቤትሽ ላስተናግድሽ። እሺ ከ15 ሰው ጀምሮ እስከ 1200 ሰው ድረስ አኮሞዴት ማድረግ የምንችለው የተለያዩ 7 አዳራሾች አሉ። አንደኛውን ያው 8ኛ ላይ ያየነው ነው። ከዛ በተረፈ አንደኛ ላይ የሚገኘው ቦርድሩም እንደ ቢዝነስ ቤይ በመባል ይታወቃል። ቦርድሩማችን ማለት ነው እስከ 15 ሰው ድረስ አኮሞዴት ማድረግ ይችላል። ለተለያዩ ለቦርድ ሚቲንጎች፣ ፕራይቬት የሆኑ ሚቲንጎች ሲሆኑ ለመንግስትም ኤንጂኦዎችን ብዙ ይጠቀሙታል እና ዝግ የሆነ ሚቲንግ ሲኖራቸው ቢዝነስ ቤይን እንጠቀማለን ማለት ነው። ራሱ ዌል ፈርኒሽድ ነው። ስክሪን በቲቪ ነው የምናደርገው ማለት ነው። እንዳያችሁት ቆንጆ የሆነ ለፕራይቬት ሚቲንግ የሚሆን ሚቲንግ ሆል ነው ማለት ነው። ሁለተኛው ስንሄድ ጀጎል ይባላል። ጀጎል ስሞል እና ቢግ ነው። በፓርቲሽን የተከፋፈለ ነው ማለት ነው። ፓርቲሽኖቹ ሳውንድ ፕሩፍ ናቸው። ከምንጣፉ ጀምሮ በጣም ኮምፎርታብል የሆነ ሚቲንግ ሆል ነው። ወንበሮቹም ቴብሎቹም እንደሆነ ኮምፎርታብል የሆኑ ናቸው። የራሳቸው የሆነ ሳውንድ ሲስተም አላቸው። ፕሮጀክተር ለሚቲንግ የተሟላ የሆነ ሚቲንግ ሆሎች ማቴሪያሎች ኢኩዊፕመንት ያለበት ነው ማለት ነው። እያንዳንዱ ከጀጎል ስሞል ብንነሳ እስከ እንደየሴታፑ የተለያዩ የሚቲንግ ሴታፖች አሉ። እንደየሴታፑ እስከ 100 ሰው አኮሞዴት ማድረግ ይችላል። ጀጎል ቢግ ሲሆን ደግሞ እንደየሴታፑ እሱም እስከ 150 ሰው ድረስ አኮሞዴት ማድረግ ይችላል ማለት ነው። እንደዚሁም እንዳስፈላጊነቱ ሁለቱንም አዳራሾች ማርጅ እናደርጋቸውና 500 ሰው ድረስ ለሚቲንግም ለሰርግም ለተለያዩ ፕሮግራሞች እንድንጠቀምባቸው ታስቦ እስከ 500 ሰው ድረስ ሁለቱንም ማርጅ አድርገን እናስጠቀማለን ማለት ነው። አኮሞዴት ማድረግ ይችላሉ። ጀጎል ስሞልም ጀጎል ቢግም ከስብሰባ በተጨማሪ ለኢንጌጅመንቶች፣ ለብራይዳል እንደዚሁም ለበርዝዴይ ለዊዲንግም ራሱ የምንጠቀምባቸው ሚቲንግ ሆሎች ናቸው ማለት ነው። በተጨማሪ ወደ ላይ ከፍ ስንል ደግሞ ፒያዛ ሆል አለ። ፒያዛ ስሞል እና ቢግ ሆል ይባላል። እሱም ለተለያዩ ፕሮግራሞች እንጠቀማለን። ለተለያዩ ትልልቅ ሚቲንጎች፣ ለተለያዩ ኢቨንቶች፣ ላውንች ለሚደረጉ ለተለያዩ ኢቨንቶች እንጠቀምባቸዋለን ማለት ነው። መንግስታዊ ያልሆኑ ድርጅቶች፣ ኤንጂኦዎች እነሱ በሙሉ የምንጠቀምባቸው ፒያዛ ሆል ይባላል። እሱም በፓርቲሽን ይከፈላል። ፓርቲሽናቸው ሳውንድ ፕሩፍ ናቸው እና ስክሪን አለው። የራሱ የሆነ ስክሪን አለው። እንዳያችሁት ከምንጣፉ ጀምሮ እንደገና በጣም ሀይ የሆነ ስሊንግ አለው። ላይቲንግ ሲስተሙ በጣም ቆንጆ ነው። ወንበሮቹም ቴብሎቹም በደንብ ኢኩዊፕመንቱ በጣም የሚገራርም እና ቆንጆ የሆነ አዳራሽ ነው ማለት ነው። ሁለቱም ማርጅ ሲደረግ ስሞል እና ቢግ ማርጅ ሲደረግ 1200 ሰው ድረስ አኮሞዴት ማድረግ ይችላል ማለት ነው። እንደዚሁም ከፋፍለናቸው እስከ 400 ሰው ድረስ አንደኛው ላይ 300 ሰው ድረስ እንደዚሁም የተለያየ እንደየሴታፑ የምናስጠቀምበት አዳራሽ ነው ማለት ነው። የተለያዩ ፕሮግራሞችን ነው። ሰርግ በደንብ ነው የምንሰራበት። በደንብ ሰው ወዶት ነው የምንሰራበት። የሰርግ ምግባችን በጣም ቆንጆ ነው። ሰው ሁሉ ሪኮመንድ እየተደራረገ የሚመጣበት ነው እና በጣም ቆንጆ የሆኑ ፕሮግራሞችን የምንሰራበት ነው ማለት ነው። አጠገቡ ላይ ደግሞ ጎርጎራ ሆል አለ። ሳምታይምስ ይሄ ምንጣፍ የሌለበትን የሚፈልጉ ድርጅቶች አሉ ማለት ነው እና እሱ ምንጣፍ የለውም። እንደዚሁም በጣም ቆንጆ ብራይት የሆነ አዳራሽ ነው እና እሱም ለተለያዩ ፕሮግራሞች እንጠቀምበታለን። ለኢንጌጅመንት፣ ለሚቲንግም ለተለያዩ ነገሮች የምንጠቀምበት ነው ማለት ነው። በርዝዴይም እንጠቀምባቸዋለን ማለት ነው። ሌላ በዚህ አጋጣሚ አሁን አዳራሾቻችን ላይ በተለይ 8ኛ ላይ ሲዝናል የሆነ ፓኬጅ አለ። ኢፍጣር ፓኬጅ አለን።
ኢፍጣርን በተመለከተ ያው ከግሩፕ ሪዘርቬሽን በተጨማሪ እንደዚሁም በፕራይቬት ፋሚሊ ሆነው ቢመጡ እንደዚሁም ጓደኛሞች ሆነው ቢመጡ ዌል ፈርኒሽድ የተደረገ አንድ ፕራይቬት ሩማችንም አለች ማለት ነው። ኦኬ። ስለዚህ ሲዝናል የሆነ እሱን እናዘጋጃለን በዚህ አጋጣሚ። ኦኬ፣ በጣም አሪፍ። ሙስሊም ጓደኛ አለችኝ፣ አምጥቼ ጋብዛታለሁ ማለት ነው። ዋጋውንም ቅድም እያየሁት ነበር፣ አንድ ብሮሸር አይቼ ነበርና which is very affordable። yes ስለዚህ አምጥቼ ጋብዛታለሁ ማለት ነው። ሌላው ደግሞ ቅድም ስለ አዳራሾቹ ስትነግሪኝ ከዛም ጋር በተያያዘ 1200 ሰው ወይም 400 ሰው 500 ሰው ሀፕን የሚያደርግባቸው ኢቨንቶች ሲኖሩ ሌላኛው ኮንሰርን የሚሆነው የፓርኪንግ ነውና ፓርኪንግም ጥሩ አኮሞዴት ማድረግ የሚችል ቦታ እንዳላችሁ ሰምቻለሁኝና በተጨማሪም ሬንት የምታደርጉት ከበስተጀርባም እንዳለ ቅድም እየነገሩኝ ነበርና እነሱ ምን ያህል ሰዎችን አኮሞዴት ማድረግ ይችላሉ? ሚቲንግ ሆሎቻችሁ በሚይዙት መጠን ፓርኪንጋችሁም መኪኖችን አኮሞዴት በደንብ አድርጎ አኮሞዴት ማድረግ ይችላል ወይ የሚለውን ብትነግሪኝ። ያ በደንብ ማድረግ ይችላል። በአጠቃላይ እስከ 400 መኪና ድረስ ማቆም የሚችል ቦታ አለ። እኛ ግቢው ላይ እስከ 80 መኪና ድረስ ማቆም የሚችል ፓርኪንግ አለን ማለት ነው። ከዛ ከግቢያችን በስተጀርባ ደግሞ ከዛ በተጨማሪ ወደ 400 መኪና ድረስ ማቆም የሚችል ቦታ አለ፣ ፓርኪንግ አለ ማለት ነው። በተጨማሪ ፓርኪንጋችን ላይ ግቢ ያለው ላይ የኤሌክትሪክ መኪና ቻርጅ ማድረጊያም ቦታ አለ። እንደ ለሚቲንግ ሆሎቻችን ተጠቃሚዎች እንግዶቻችን እንደ ኮምፕሊመንታሪ የምንጠቀመው ነው። የሩም እንግዶቻችንም እንደ ኮምፕሊመንታሪ የምንጠቀም ነው ማለት ነው። በተጨማሪም ያው እያንዳንዱ ሰው እየመጣ ቻርጅ ማድረግ ይችላል። ስለዚህ በቂ የሆነ ኢኩቫለንት የሆነ ፓርኪንግ አለ። ኦኬ፣ በጣም አሪፍ። ሌላ ደግሞ ስገባ ፓስትሪ አይቼ ነበርና የእናንተ ነው? ኦኬ፣ በጣም ቆንጆና ጣፋጭ የሆነ የተለያዩ ፕሮዳክቶችን የምናመርትበት ለአካባቢው ህብረተሰብ ሪዘናብል በሆነ ዋጋ የምናከፋፍልበት እማ ቤከሪ ይባላል። የፔስትሪ አይተሞችንና የዳቦ አይተሞችን የምናመርትበት ነው ማለት ነው። በጣም ቆንጆ። በጣም አመሰግናለሁ። የቡናው ግብዣ በጣም ቆንጆ ነበረ። ምሳው በጣም ቆንጆ ነበረ። በጣም ጥሩ ጊዜ ነው ያሳለፍኩት። ሩሜ ሆኜ የተወሰነም እየሰራሁኝ ነበር፣ ሰርቻለሁ። በጣም ቆንጆ ጊዜ ነበረ። ጥሩ ቱር አድርጌያለሁኝ። ሩሞቻችሁም በጣም ነው የሚያምሩት። በጣም ቆንጆ፣ በጣም ኮምፎርታብል ኮዝ የሆኑ ሩሞች ናቸው ያላችሁ። እንግዲህ ዛሬ ነው አሁን ነው ቼክ አውት የማደርገው፣ ግን ፎር ሹር ከዚህ በኋላ እንዳልኩሽ ጓደኛዬን ይዤ ለኢፍጣርም እመጣለሁኝ። ሌላ ጊዜም ደግሞ መጥቼ አርፋለሁ። እንገናኛለን። እንግዲህ አሁን ቼክ አውት ስለማድረግ ወደ ሩሜ ልመለስና ፓክ አድርጌ ቼክ አውት ላድርግና በእርግጠኝነት ኔክስት ታይም እንገናኛለን። ደስ ይለኛል። ስለ ጎበኘሽን እንግዳችን ስለሆንሽ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። ጥዑም ቡና በስቴ ኢዚ ፕላስ የነበረኝን ቆይታ እንዳያችሁት ነው። በጣም ነው ደስ የሚለው። ጭራሽ ጓደኛም አግኝቻለሁ። እናንተም እንደወደዳችሁት አልጠራጠርም። እስካሁን የዋይዝ አድቫይዘር ቤተሰብ አልሆናችሁም? በሉ አሁኑኑ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።